ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል፣ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የኑር ሁሴን አህመድ የተውሂድ ሙንሺድ ተከታታዮች እንደምናችሁ። እንግዲህ ይሄ ነው ህፃን ልጅ 4 ዓመት ወይም 5 ዓመት እንበላት ከዛ ነው ከ3 ዓመት በላይ ናት። እንግዲህ እንዲህ ጫት አስይዘው ረሱል ወደናል የሚል መንዙማ ተደርጎ በጣም አስነዋሪና አሳፋሪ ነው። ወንድምና እህቶች ይሄ ነው አሁን ለትውልድ የሚጠቅመው ለልጆቻችን የሚጠቅመው ጫት ነው ወይ? አይደለም። አሁን ወላሂ ነው የምላችሁ ይሄ ህፃን ትሰማላችሁ ትንሽ ስለ ጫቱ አያችሁ ጫቱ ክፈትልኝ ይላል። የጫት ነሺዳ ካሁኑ ጀምሮ በአንድ ዓመት 5 ወር ተቀረጸበት። አያችሁ ጫቱ እያለ ጫቱ ክፈትልኝ የጫት መንጫጫት የሚል አለ ነሺዳ ይጠላዋል ካሁን ጀምሮ በቃ ህዝዛ ከፈትና። ስለዚህ እነዚህ ልጆች በጫት ካደጉ በጣም መጥፎ ነው የሚሆኑ። ነገ ወላጆቻቸውን አዛ ያደርጋሉ። ስለዚህ ምን ልክፈት ምን ጫቱ ክፈት ይላል። ይሄ ጫት መንጫጫት የምትል ነሺዳ በጣም ይወዳታል። ያችስ የ3 ዓመት የ4 ዓመት ልጅ ጫት አስይዘው ማን ነው ያስያዛት? እህቶቿ አባቷ ሊሆን ይችላል። አስይዛ እህቷም እዚህ ያለች ጸጉሯ እንኳን በቅጡ ያልተሸፈረች እሷ ነው ከአባቷ ጋር እየቃመች የነበረችም እሷ ናት። ስለዚህ በጣም አስቸጋሪና አሳፋሪ ጉዳይ ማለት ወንድምና እህቶች ይሄ ነው። ትውልዱ እየጠፋ ነው። ትውልዱ ሽባ እየሆነ ነው። ህፃናት ልጆች እየተበላሹ ነው ያሉ። ለዚህ ነው እየጮሁን ያለ ነው። አሁን እናንተ ከኔ ውጪ ከሷ ከኔ ነሺዳው ምክራዊ የሆነ ነሺዳ ከሱስ ራቁ ከጫት ራቁ ልጆቻችንን ኮትኩተን እናሳድግ የሷ ነው ላይክ እየተደረገ ያለ ገረመኝ። ዋው ታምሪያለሽ ምን ህፃን ልጅ አላህን ፍሩ የሚሉ የተወሰኑ አሉ። ይሄ ለልጆች አይመከርም። እንደገና አባትና እናቷ ለህግ ይቅረቡ ምናምን። አንድ ጊዜ የ3 ዓመት ልጅ ጫት እየቃመ ነበርና ቤተሰቦቹ አይታዩም፣ ድብቅ ነው አይታዩም ቤተሰቦቹ። ይሄንን የዚህ ልጅ አባትና እናቱ ለህግ ይቅረቡ ሲባል ቲክ ማን ነው ኮሜንት ላይ አይቻለሁ። አሁን የዚህችስ እንደዚህ አድርጋ ጫት ይዛ خلاص ረሱል ወደናል። የረሱል መሐባ ነው እንዴ ጫት? والله የጀዝባ ነው ጫት አይደለም። የነብዩ ሰለላሁ ዐለይሂ ወሰለም መሐባ የጀዝባ ነው። ስለዚህ ወላጆች ሚና አለባችሁ። ለዚህ ነው እኔ የተርቢያ ሚዲያ የሚላለኝ እሱ ጋር ተከታተሉ። የልጆች አስተዳደግ በጣም የሚገርም በቃ